ሰላም ጤና ይስጥልኝ። በዓለም ዙሪያ የምትገኙ ውድ የንጉስ መረጃ ቤተሰቦች ከያላችሁበት ሰላምታችን ይድረሳችሁ። አሁን ከመሸ አንድ አዲስ ሰበር መረጃ ደርሶናል። ከቻግኒ ወንበራ መንገድ ተዘግቷል፣ እገታዎች አሉ ሲሉ የዓይን እማኝ የሆኑ አንድ ግለሰብ ለመረጃ ምንጮቻችን ቃላቸውን ሰጥተዋል እና ከሱ ጋር በተያያዘ የሀገር ውስጥ መረጃዎቻችንን የምናቀርብበት ሴግመንት ይሆናል። እስከ መጨረሻው ድረስ አብራችሁ እንድትቆዩ ጋብዛለሁ። በሸኔ እንቅስቃሴ ወንበራ ወረዳ ጎቸር አይሺና ብዙ ቀበሌዎች አሁን ህዝቡ ተፈናቅሏል፣ ወደ ደብረ ዘይት ከተማ እየሄደ ነው ሲሉ ዶክተር መብራቱ አለሙ ቃላቸውን ሰጥተዋል። በቤንሻንጉል ጉሙዝ ክልል መተከል ዞን ወንበራ፣ ቡለንና ድባጤ ወረዳዎች መንግስት ሸኔ ሲል የሚጠራው ታጣቂ ቡድን ዳግም ባደረገው ጥቃት አዘል እንቅስቃሴ ህዝቡ እየተፈናቀለ መሆኑን ነዋሪዎችና የፓርላማ አባሉ ለመረጃ ምንጫችን ገልጸዋል። በወንበራ ወረዳ ኪታር እና ጎቸር አካባቢዎች ያሉ ነዋሪዎች ለመፈናቀል መገደዳቸውን ገልጸው አሁን ወንበራ አካባቢ ነው በብዛት ችግር ያለው፣ ከቻግኒ ወንበራ መንገድ ተዘግቷል፣ እገታዎች አሉ ሲሉ አንድ ነዋሪ ነግረውናል። ጎቸር ቀበሌ ላይ የኦነግ ታጣቂ ቡድን ነው ያለው፣ ከዚያም አልፎ ወደ ባሩዳ እየተጠጋ ነው የሚል መረጃ አለ ያሉት መረጃ አቀባዩ ተበትኗል ይባላል፣ ነገር ግን ተሰብስቦ መጥቶ ሰላማዊ ቀበሌ ላይ ከበባ ያደርጋል ብለው ግን በዚህ ወቅት በወንበራ ወረዳ በእርግጥ ታጣቂዎቹ እየተንቀሳቀሱ መሆኑን ገልጸዋል። ሌላኛው ነዋሪ በበኩላቸው በታጣቂዎች ምክንያት ህዝቡ እያለቀ እየተሰደደ ነው፣ በየቀኑ መርዶ እየሰማን ነው ሲሉ ገልጸው የሚመለከታቸው አካላት ለጉዳዩ ትኩረት እንዲሰጡ ጠይቀዋል። በተያያዘ የአካባቢው ነዋሪዎች እንደገለጹት በቡረን ወረዳ የተጠናከረ ሚሊሻ እንዳለ ግን ታጣቂ ቡድኑ ከጭላቆ በበኩጂ በቅርቡ ጥቃት ባደረሱበት አካባቢ በቅርብ ርቀት በገጠራማው ስፍራ ሌሊት በስውር እንደሚንቀሳቀስ፣ በድባጤ ወረዳም ከጋዲሳ እስከ በርበር ስጋት እንዳለ አስረድተዋል። ምን እየሰሩ እንደሆነ ለመጠየቅ ወደ ክልሉ የሰላምና ደህንነት ግንባታ ቢሮ ኃላፊ አቶ ቢኒያም መንገሻ በተደጋጋሚ ደውለን ስልክ ባያነሱም በፓርላማ የአካባቢው ተወካይ ግን በሸኔ እንቅስቃሴ በወንበራ ወረዳ ጎቸር አይሺና ብዙ ቀበሌዎች ላይ አሁን ህዝቡ ተፈናቅሏል፣ ወደ ደብረ ዘይት ከተማ እየሄደ ነው ብለዋል። የፓርላማው አባሉ ዶክተር መብራቱ አለሙ አክለው ለመረጃ ምንጫችን እንደዚህ ብለዋል። መከላከያ ከተማ ውስጥ አለ፣ ነገር ግን ምክንያቱ በማይታወቅ ሁኔታ በገጠሩ ቀበሌዎች ሸኔ አድማሱን እያስፋፋ የመጣበት ሂደት አለ። ወረዳዎቹ፣ ዞኑ፣ ክልሉ እንኳን መግለጫ አላወጡም። ህዝቡ የድረሱልን ጥሪ እያቀረበ ግን ለተፈናቀሉ ሰዎች ድጋፍ ያደረገ አካል የለም። በመንግስት ድጋፍ አለመደረጉ ተገቢ አይደለም። መንግስት የዜጎችን መብት ለማረጋገጥ ደህንነታቸውን መጠበቅ ኃላፊነት አለበት። በክልሉ በኩል እየተሰሩ ያሉ ነገሮች አጥጋቢ አይደሉም። ሰዎች በየቀኑ ነው የሚታገቱት። በተለይ በጠቀስኳቸው ቀበሌዎች ላይ በየጊዜው ይታገታሉ። ታግተው ገንዘብ ተከፍለው የሚለቀቁ የማይለቀቁም አሉ። መገደል፣ መታገት በአካባቢው የተለመደ ነገር ሆኗል። አካባቢው የጸጥታ ችግር አለበት። የሸኔ እንቅስቃሴ በተለይ በድባጤ ወረዳ ላይ በጣም የቆየ ነው። ወደ 11 ቀበሌዎችን ከዚህ በፊት ተቆጣጥረው ይዘው ነበረ። ቡለንም ከዚህ በፊት 2 ጊዜ ገብተው ነው የወጡት። ባንክ ሁሉ ዘርፎ እስካሁን ባንኩ አልተከፈተም። በቅርቡ በነበረው የፓርላማ ውሎ ላይ የመተከል የጸጥታ ጉዳይ እየተባባሰ በመምጣቱ በአካባቢው ያለው የጸጥታ ኃይል ቅንጅት ይፈተሽ የሚል ሐሳብ ለጠቅላይ ሚኒስትር ዶክተር አብይ አህመድ አቅርቤ ነበር። እስካሁን ግን ምላሽ የለም። አሁንም ቢሆን ከሞት ተርፈው ለተፈናቀሉት ቀይ መስቀልን ጨምሮ መንግስታዊ የሰብአዊ እርዳታ ተቋም ሊደርስላቸው ይገባል ብለዋል። መረጃውን ያገኘነው ከቲክቫ ኢትዮጵያ ነው። ክቡራትና ክቡራን አድማጮቻችን ጊዜ ሰጥተው እስካሁን ስላዳመጡ እናመሰግናለን። ሰብስክራይብ በማድረግ ተአማኒነት ያለውና ፈጣን መረጃ እንዲደርሱ ሰብስክራይብ በማድረግ እንድታበረታቱን እንጠይቃለን። ነገ በጠዋት መረጃዎች እስከምንገናኝ ሰላም ቆዩን።